ወይኔ ጉዴ! ምንድን ነው የፈሰሰብኝ? ወይ እናቴ! እጭ ስልኩ እዚህ ጋር ነው ያለው። ደግሞ ስልኩ እጭ ሲያስጠላ። ትንሽ ጠብቂኝ፣ እየሮጥኩ ልጥራ። ቆይ ዝም ብለህ እዚህ ጋር ብቻዬን ደግሞ ጥለኸኝ እንድትሄድ ና። እስኪ ጠበቅ አድርገኝ ትንሽ። ጥሩ ነው። እንጃ እንደዛ ላድርግ እንጃ። የሆነ ነገር በጣም ወደ ላይ የተሰቀለብኝ ስለሆነ ወደ ታች እንዲሄድ አጋጣሚ እንኳን ቢመጣ ማለት ነው ልጅቱ ብትመጣ እንትን አምጣልኝ ባልዲ። አዎ እንደዛ ነው የሚደረገው መሰለኝ። ሰላም ውድ ቤተሰቦች እንዴት ናቸው? ዛሬ ቀን ማለት ነው በደንብ ጮክ እያልኩ አላወራም። ትንሽ ድምፄ ቀዝቀዝ ይልባችኋል። ከባድ ፕራንክ ላደርግ ነው። ምጤ መጣ ብዬ ነው ፕራንክ ማደርገው። ማንን መሰላችሁ ይሄንን ፕራንክ ማደርገው? ኦ ማይ ጋድ በጣም ከባድ ነው። ቤታችን ከመጣ እንግዲህ ከአንድ ወር ከምናምን በላይ ሆኖታል እና አንድ ቤተሰብ አለ። ወጣት ነው ገና ልጅ ነው እና 10ዎቹ ውስጥ ነው። በጣም ያስፈራል። ምንም አይገምትም። ምንም መጠርጠር አይችልም። እዛኛው ክላስ ስላለ ማለት ነው እንዳይሰማኝ እየፈራ ነው። እሺ ቤተሰቦች በማይገምተው ነው ዛሬ ቀን እንግዲህ ምጤ መጣ ብዬ ላስደነግጠው ነው። ምን አይነት ሪያክሽን እንደሚኖረው እንግዲህ አብረን የምናይ ይሆናል። ሙለር አሁን ኢንትሮ ስሰራ እየቀረጸኝ ነው። በእምነትን ይዞ እንዲወጣ አደርጋለሁ። የምን ተኝታልኛለች። ስልክ ደግሞ ረስቶ እንዲሄድ ነው የማደርገው። ምክንያቱም ቀጥታ ወደ ሙለር ሊደውል ስለሚችል፣ ግን እየፈራው ነው። ይሳካልሽ በለኝ። ኤኒዌይስ ሲደወል ስልኩ ከቤት ይኖራል ማለት ነው የሙለር ስልክና ብቻ በጣም ከባድ ፕራንክ ነው። በስመ አብ በጣም የዋህ በጣም ምስኪን ልጅ ነው። እንዴት ልበላችሁ፣ በቃ ታይታላችሁ የዛኔ እና ሙለር ጋር በጣም ነው ሙድ የሚያያዙት በጣም እና እኔ ጋር ግን በቃ እንደዚህ አይነት ነገር ተቀላለደንም ምናምን አናቅምና። ለማንኛውም ላይክ ማድረጋችሁን እንዳትረሱ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እና ይሳካልሽ ቤተሰቦቼ። እየተዳረስኩ ስለሆነ ማለት ነው መቼ እንደምወልድ ምናምን አያውቅም። እንደደረስኩ ብቻ ነው የሚያውቀውና ከመሀል እንግዲህ ቪዲዮ የምሰራው ያልጨረስኩት የቀን ውሎ አለ። እሱን ቪዲዮ እየሰራሁ እንደሆነ ነው የሚያውቀው። ካሜራ ተደቅኗል ምናምን። እንግዲህ እሱ ብዙ ጊዜ እንደዚህ ቪዲዮ ስንቀርጽ ላይት ምናምን ያግዘናል ይይዝልናል። እና ዛሬም ና አግዘኝ ነው የምለው እንደ ሁልጊዜው ማለት ነው። እና ቪዲዮ እንደምሰራ ብቻ ነው የሚያውቀው። በስመ አብ ልጸልይ እንዴ ለፕራንክ ይሳካልኝ ብዬ ይቅርታ እየፈራሁ ነው ያለሁት አሁን። ኤኒዌይስ ሳሎን ላይ ነው የምንሰራው። እዛው እንገናኝ። ሰዎቼ ዮኒ ና ላይት ያዝልኝ። ላይት ብቻ ነው። ካሜራ አስተካክሎልኝ። በእምነት እንዳትረብሽ ይዘውት ሄደው እኮ አይመችም ነው። በዛ ነው የምትሆነው። በቃ ነው አሪፍ ነው። እያየኸኝ በቃሽ። ሰላም ውድ ቤተሰቦች፣ ለማንኛውም ባለፈው የጀመርኩላችሁ የቀን ውሎ ላይ እዛ ነው የምቀጥልላችሁ። ቅዳሜ ቀን ሰንዴ ማርኬት እንደተለመደው ሂደን ነበር እና ቤተሰቦቼ ገዝተናቸው የመጣናቸው ልብሶችን ላሳያችኋለሁ። በቅድሚያ ግን ላይክ ማድረጋችሁ እንዳትረሱ። እናንተ አጋዥ አጣሁ እኮ በእናታችሁ አልቻልኩም። እኔ እየተዳረስኩ ነው። ስንት ጊዜ እየተዳረስኩ ነው እያልኳችሁ እንደ ቀላል እያያችሁት ነው አይደለ? እስከምወልድ ድረስ ነው ዝም ብላችሁ ታይኝ። ለማንኛውም ምን እንደማደርግ አላውቅም፣ ጨንቆኛል። ወጋጅ እስካሁን ድረስ አላገኘሁም እና በጣም ተዳክሜያለሁ። ኦልሬዲ በቃ ደርሻለሁና ለማንኛውም ላሳያችሁ ልብሶቼ እነዚህ ናቸው።
ቁርጠት ያዘኝ ዮኒዬ። ላቆመው እንደምን ላድርግ? መድከማ ትናንትና አንስቶ ነው የደከመኝ። ኧረ እባክህ ተኝተን ቀረን እኮ። እስኪ ከተሻለኝ እንየውና ቁርጥ ቁርጥ በስመ አብ ደህና ነኝ። እሺ በጣም ያምር ሹራብ አያችሁት? ስንት ነው እስኪ ገምቱ። ኮሜንት ስራ አሳውቁኝ። ለብሼ ነው ማሳያችሁ። በጣም ያምር ሹራብ ነው። ወይኔ እንግዲህ ምንድን ነው የፈሰሰብኝ? ወይ እናቴ ደውልለት እስኪ። የት ሄዶ ነው? ወይኔ ጉዴ! ኧረ ወይኔ ቶሎ በል። እንጃ ምን አባቴ ላድርግ? እስኪ ና እስኪ እንድነሳ አድርገኝ ና እስኪ። ወይኔ እናቴ እስኪ እንሞክር። ወይኔ ጉዴ! ብዙ ነው እንደ ፈሰሰብኝ። እናቴ እጭ ስልኩ እዚህ ጋር ነው ያለው። ደግሞ ስልኩ እጭ ሲያስጠላ። ቆይ ዝም ብለህ እዚህ ጋር ብቻዬን ደግሞ ጥለኸኝ እንድትሄድ እስኪመጣ እስኪ እንጠብቀው። ሱቁ እኮ ነው ሄደው። ወይኔ እናቴ ዮኒ ደግፈኝ። ምንሽ ነው? እዚህ ወይኔ እናቴ እናቴ ወይ ጸበል ላምጣ? እሺ አምጣልኝ። የት እንዳለ ታውቀዋለህ ነው? አረ ግን ጸበል ጥሩ አይደለም። ተውማ ተው እንጃ ጥሩ አይደለም መሰለኝ። እስኪ ወይኔ እናቴ እየጨመረ ነው መሰለኝ ውሃ። እንሽጧ ታውቃለህ? እንሽጧ እየጨመረ ነው። የፈሰሰብኝ ነው። ይሰማል እንቅስቃሴ ያለው። አዎ እየረገጠች ነው። ወይኔ እናቴ እሺ ምን ላድርግ? በቃ ምን እናድርግ? እሺ ምን ላድርግ? እስኪመጣ እንጠብቀው በቃ። ወይኔ ጉዴ! ወይኔ እናቴ ደግሞ ትራሶቹ እንዳላበላሻቸው። ችግር የለውም አይበላሽ እንዴ? ልብስ እኮ ነው ይታጠባል። እየባሰብኝ ነው። ወይኔ ጉዴ! እናቴ ወይኔ አሁን እሱ ሰለምዶ ስልኩን ጥሎ የሚሄደው በዚህ ሰዓት እኔ ያለሁበት ሁኔታ እያወቀ ሲያስጠላ። እሺ ጎረቤት ልጥራ? ኧረ ተው ታስጨንቃለህ። እኔ አልፈልግም። ያዘኝ እጄ። እሺ ዮኒ በደንብ ያዘኝ እስኪ። ከዛ ወገቤ እዚህ ጋር እየከተከተኝ ነው። ወይኔ እናቴ እሺ ወይ እናቴ ቆይሳ ምን ሆኖ ነው አይሙላል? አንተ የምትይዘው ሰው አይተህ ታውቃለህ? እንደዚህ ነው የሚያደርግሽ? አዎ እኔ ደግሞ ቶሎ ነው በቃ ፍጥን ነው የሚለው። በጣም ያስጠላል። አይዞሽ ድንግል ማርያም አለች። ወይኔ እናቴ ሻሽ ማምጣልኝ ማስርበት ቢሆን ይተላል። ከዛኛው ከኤዲቲንግ ክላስ ነው ያለው። አይኔ እናቴ
እዚህ ጋር ስር ላድርገው እና እስኪ ጠበቅ አድርገኝ ትንሽ ጥሩ ነው። እንጃ እንደዛ ላድርግ እንጃ የሆነ ነገር በጣም ወደ ላይ የተሰቀለብኝ ስለሆነ ወደ ታች እንዴ ወይኔ እናቴ ዋይ ኧረ ወደዛ ብልሽ ሲሆን በቃ እንዳትነካ ይሄ ቆሻሻ ነው። ችግር የለውም አይዞሽ። ቆሻሻ ነው ይሄ እንዳትነካ። አሴስ ልደውላት እዚህ ናት ወይስ መገናኛ? እሷ መገናኛ ናትና ወይኔ እናቴ ውሃ እስኪ አምጣልኝ ጠጣ። በቃ አጋጣሚ እንኳን ቢመጣ ማለት ነው ልጅቱ ብትመጣ እንትን አምጣልኝ ባልዲ። አዎ እንደዛ ነው የሚደረገው መሰለኝ። ያንኛው ከኩሽና ያለው እንጃ የቱ ይሻላል? ባልዲ የለም ነው እዛ ከእንትኑ ካለ ኧረ ይሁን ሌላ ማላ ይሁን ችግር የለውም አምጣው። አይዞሽ የኔ አትደንግጥ። ና ወዴት ነህ? ና ዝም ብለህ ችግር የለውም። ዮኒና ጥለኸኝ አትሂድ። ጥሩ አይደለም እኮ ጥለህ አይኬድም። ዝጋው በሩ። እሺ ከመውጣቱ እንዳላበላሸው እዚህ ጋር ይሁን። ስጠኝ እስኪ አጋጣሚ ከአጠገቤ ይሁን። ውይ ስንስላሴ ወይነቴ። እሺ አይደለም ሰው አትጥራ። የኔ ችግር የለውም ይመጣል። ችግር የለውም። እዚህ ጋር ቁጭ ብል ይሻላል። ምን ላድርግ? ለምን በጣም ቪዲዮ እየሰራች ስለሆነ ብሎ ያንቀሳቅሳታል። ይመጣል። ብስኩት ገዝቼ እስከዛ ትጨርሻለች ነው ያለኝ። ወይኔ ሰውነቴ ሞቃላ። ሙቀት ካለኝ ችግር የለም እኮ ቅዝቃዜ ነው መጥፎ። ሙቀትም አለሽ? ሙድያሽ ነው። ና ማርያም አልጀርባውን ግን ና ቁጭ እኔና እንድታለቅስ ነው እንዴ? ወይኔ እናቴ። ለማንኛውም እንዴ ማርያም ልትችል መሰለኝ። ሶሪ በጣም እሺ። ደህና ማርያም ግን አልቻልኩም። ወይኔ እናቴ ተንቀጠቀጥኩ። አልቻልኩም። ማርያም የሆነ ሰዓት ሳቄ መጥቶብኝ ነበር። አንተ ያማን ባንዲ ላይ ለወልድ ነው እንደዚህ አጋጥሞ አያውቅም። አጋጥሞኝ አያውቅም። ማርያምን ምን ልታረግ ነበር እንጂ በጣም ነው የጨነቀኝ። የቤቱ
ደግሞ አጋጣሚ እኮ ነው ሰው የሌለ መሆኑን የጨነቀኝ። አውቆ ነው ስልኩ ጥሎት ሄደው። ደግሞ ጎረቤት ልጥራት ትለኛለህ። ፈራ ደግሞ ጎረቤት እንዳጠራ። ጌታ ሆይ አግኝቻለሁ። ማርያምን በስመ ስላሴ በጣም ፕራንክ ተደርገሃል። ማርያም ፕራንክ አድርጋለሁ። በጣም ብዙ ጊዜ ሙሉ አድርጋ ሙሉ ትተያያዛላችሁ። እኔ ጋር ግን ያው በቀልድ የለም ቁም ነገር ነው። ለማንኛውም ሴት ማን ነው ለወደፊትም ሚስት እንዴት እንደምትወልድ ምጧን ሲመጣ እንዴት እንደሚያረጋት ማወቅ ይኖርብሃል። ይሄ ውሃ ፈሰሰ ማለት እንሽጥ ውሃ አልኩ። ምንድን ነው እንሽጥ? አታውቅም። ለምን አልጠረጠርክም ግን? ካሜራ ለዚህ እንዴት አልጠረጠርክም? ማለት በቃ ይሄ ልትሰሪ አይደል? አጋጣሚ ቀንሽ ደግሞ ደርሷል። በቃ ተገጣጠመብኝ ነው ያሰብኩት። ማርያምን በስመ ስላሴ ማርያም ቤተሰቦች ውሃ አምጣ ስለው ይሄዳል ኩሽና ሲል ቅዱስ ገብርኤል ዋዬ ነቢያችን እባክሽ እናት ይሄ ቪዲዮ ካየህ ትገለኛለች። ለማንኛውም አላውቅም ብቻ ሙለርን ልጥራ